ሁሉ ነገር ተጠያቂ ልታደርገው አትችልም። አንተ እንደውም አንድ ምሳሌ ይሰጣል። ከላይ ከፎቅ ላይ ሆነ ሁለት መኪኖች እነዚህ መኪኖች ሊጋጩ ነው ሁኔታቸው ማለት ሊጋጩ ነው ብለህ ቢጋጭ ተጠያቂ ነህ ለመገጨት? እግዚአብሔር እኔ በጣም እግዚአብሔር የቲም ማሽን አይደለም ብዬ አውቃለሁ። ብዙ ጊዜ እግዚአብሔር የቤት ሰራተኛም አይደለም፣ በነገራችን ላይ አገልጋይም አይደለም። አንተ በፈለግከው መንገድ የሚሄድልህ አምላክ አይደለም። በነገራችን ላይ አንተ ነህ እኮ እንድታገለግለው የተፈጠርከው። እኔ ይጠፋብናል መሰለኝ። የፈጠረህ እንድታገለግለው ነው፣ መልሰህ እንድታገለግለው። ቅዱስ ኤፍሬም ሶርያዊ ጸሎት ማለት እግዚአብሔርን ማነጋገር ማለት አይደለም፣ እግዚአብሔርን ማናገር ነው። መነጋገር ከፈለግ በጸሎት ጠዋት ነግረኸው ማታ ገብተህ መጽሐፍ ቅዱስ ስታነብ ደግሞ እያናገረህ ነው። እሱ ደግሞ ሲናገር እየሰማኸው ነው። መሪያ ሰው ለምንድነው ፈቃድ እግዚአብሔር የሚጠይቀው? የአብዛኛው ሰው ኢንቴንሽን ግን እሱ አሁን ነው ብንባል ምን ክደው ኢንቴንሽናችን ወይ ለምናችን መጀመሪያው ፍርሃት ስላለብን፣ ምክንያቱም ለምንወስነው ውሳኔ እግዚአብሔርን የመራኝ ለማለት ገብቷል። ከተጠያቂነት ለመዳን ፈቃድ እግዚአብሔር የሚጠይቀዋል ነው አይደለም የሚለውን መጀመሪያ ራስን ቼክ ማድረግ አለብን። ሁለተኛው ደግሞ በጣም አባቶች ናቸው ይሄን ያሉትና ስግብግብነት ያለበትም አለ። ምክንያቱም እግዚአብሔር የሚያስበው የእግዚአብሔር ፈቃዱ መልካም እንደሆነ ስለሚያውቅ መልካሙን ለራሱ ስለተመኘ ነው። በእርግጥ በዛ ወይ የሚሰራ ፈቃድ እግዚአብሔር የለም፣ የእግዚአብሔር ፈቃድ የለም። ግን ስግብግብ ስለሆነ ሁሉም ሰው የተሻለውን ነገር ነው የሚፈልገው፣ የተሻለውን ምርጫ ነው የሚፈልገው ማለት የማያከስረውን ማለት ነው። ስለዚህ አምላካዊ በሆነ መንገድ መሄድ የሚፈልግ ሰው አለ። እሱ ስለማይሳሳት እግዚአብሔር ሁሉን ቻይ ስለሆነ በሱ መንገድ በሾርት ከት ግን ፍላጎቱ ማግኘት ይፈልግ ሰው የለም። ጸሎቱ ላይ ሁሉ ነገር አሁን ስለት መሳል የሚወድ ሰው ግን ለራሱ ነው ምን ማለት የሆነ ገንዘብ የሆነ ስኬት ስለመፈለገ ብቻ በእግዚአብሔር ወይ ማድረግ በእግዚአብሔር በኩል ማድረግ የሚፈልግ ሰው እና ብዙ ሰው ፈቃድ እግዚአብሔር የሚጠቀመው ግን ቢባል ቢነገር ወረኔ እግዚአብሔር ምናምን ሊል ይችላል እንጂ መጀመሪያው ከተጠያቂነት ለመዳን እግዚአብሔር የፈቀደውን አደረገ የወደደውን አደረገ ሊል የመጀመሪያው ስለሚፈራ ለሚወስን ውሳኔ። ሁለተኛው ቅድም እንዳልኩና በትክክል ግን ዋናው እሱ አይደለም። ፈቃድ እግዚአብሔርን የምትጠይቀው ልታደርገው የሚገባ በምድር እንድትኖረው የተጠየቀ ነገር ስለሆነ ነው። የእግዚአብሔር ፈቃድ ልታሟላ ነው የመጣው። የእግዚአብሔር ፈቃዱ ምንድነው በህይወት ላይ ከተባለ ብዙ ቦታ በርተናል። መንግስተ ሰማያት እንድትወርስ ነው። እሱን እንድታስደስት እንድታገለግል እሱ ሊያደርግልህ የሚችለውን ነገር ሁሉ አድርጎልሃል። አንተ ማድረግ የምትፈልገውን ለሱ ማድረግ የምትችለው ነገር እንድታደርግ የሚያግዝህ ነገር ነው እና ሰው ፈቃድ እግዚአብሔር መጠየቅ ያለበት ነገር በየትኛውም ነገር ውስጥ ሁሉ ነገር ውስጥ ሲያስገባ እግዚአብሔርን ኢንቮልቭ ማድረግ ስላለበት እና እግዚአብሔር ይወደዋል ወይስ አይወደውም ብሎ መጠየቅ ስላለበት ነው። ለምን የእግዚአብሔር ፍላጎት ህይወት ላይ በጣም ማተር ስለሚያደርግ ልጅ እያለ ሊሆን ይችላል። አሁንም ቢሆን የእናት አባቶቻችን ትእዛዝ እኛ ህይወት ላይ በጣም ማተር ያደርጋል። የሆነ ነገር ቤት ውስጥ ልታደርግ ብለህ አባቴ ይናደድብኛል አይናደድብኝም ትልቁ ጥያቄ ነው አይደል? እናቴ ትወደዋለች አትወደውም ትልቁ ጥያቄ ነው። ባለቤትሽ እንደሚወደውና እንደማይወደው ማረጋገጥ ትፈልጋለህ። በየትኛውም ነገር ልብስ እንኳን ስትለብስ የምትወደው ሰው ጋር ስትሄድ ሊወደው ይችላል አይችልም ነው። አምሮባል አላማረብህም ሳይሆን የዛ ሰው ፍላጎት ላይ የተመሰረተ ነው። እግዚአብሔርን ከመቅረብ እግዚአብሔርን ከልብ ከመውደድ በፍጹም ሀሳብ በፍጹም ልብ በፍጹም ነፍስ አምላክ እግዚአብሔርን ውደድ ተብሏል። ስለዚህ ትእዛዙን የምታሟላው መውደድ የመታዘዝ ምልክት ነው። መውደድ ለማስደሰት የምትጠርበት ምልክት ነው። የእግዚአብሔር ፈቃድ መጠየቅ ማለት የእግዚአብሔርን ፈቃድ ፍላጎት ማሟላት ለፈጠረ እግዚአብሔር እውነተኛ ፍጡር የታመነ ፍጡር ለመሆን የምትሄድበት መንገድ ነው ፈቃድ እግዚአብሔር ማለት ያው ማለት እንደሱ ከሆነ እኮ እኛ ፈቃድ እግዚአብሔርን እየጠየቅንበት ያለንበት መንገድ በጣም የራቀ ትርጉም ያለው ማለት ነው። ያ ማለት ምንድነው መሰለህ? ለምሳሌ እኔ ድሃ ሆኜ እንድኖር እግዚአብሔር ፈቃዱ ነው ብዬ ሳስብ ምድራዊ ፈቃድ ነው ማለት ነው። ይሄ ፈቃድ ገብቶሃል አይደል? ወይም ደግሞ ይሄን ነገር ለምንድነው ያልሰጠኝ ወይም ደግሞ ለምንድነው ከሰው ጋር እንደዚህ ይሆንኩ ያለሁት? እግዚአብሔር ፈቀደ እንላለን ሁሉ ጊዜ እና እግዚአብሔር የሚፈቅድበት መንገድ እኛ የምንለይበት መንገድ ለእርሱ ፈቃድ እንዲሆን ከሆነ እኛ አጠያይቃችንም ራሱ ትክክል አይደለም ማለት ነው። የሱ ፈቃድ እንደሆነ የምናስብበት መንገድ ራሱ ትክክል አይደለም ማለት ነው። ያንን የተረዳሁት እንግዲህ ፈቃድ ሲባል ሰው የተሰወረና የተገለጠ ፈቃድ አለ። የእግዚአብሔር ፈቃዱ ግልጥ ነው። በነገራችን የሚፈልገው ነገር ግልጥ ነው። አንተ ህይወት ላይ በተለይ ምንድነው እንዴት ነው እንድኖር የመጀመሪያው ቅድስና አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ ነው እርሱም መቀደሳችሁ ነው ይላል። እዚህ ቅድስና ነው። እኔ በዚሁ አጋጣሚ በጣም በህይወቴ ትልቅ ለውጥ ያመጣ አንድ ቪዲዮ አለ። ዩቲዩብ ቪዲዮ አርጋኖን ሚዲያ ላይ ነው።
ሪኮመንድ ማድረግ ይቻላል። አልባኒ ሚዲያ ላይ ነው ዲያቆን በረከት አለምሸት ያስተማረው። በጣም አጭር ደቂቃ ናት። እንግዲህ ብዙ ቦታ ሰው ሲናገር ሰምቶኛል። የህይወታችን ጥሪ የሚል ቪዲዮ አለ። ደግሞዋለሁ። የህይወታችን ጥሪ ቅድስና ነው። የተፈጠርከው ቅዱስ እንድትሆን ገብቷል። ፈቃዱ ምንድን ነው ካልከኝ ቅዱስ እንድትሆን የተቀደሰ ሰው መቀደስ ነው። በቃ አንደኛ ተሰሎንቄ ቅዱስ ጳውሎስ ነው የእግዚአብሔር ፈቃድ ነው እርሱም መቀደሳችሁ ነው ብሏል። ስለዚህ ቅዱስ ለመሆን የምትሄድበት መንገድ ሁሉ የእግዚአብሔር ፈቃድ ነው። ገብቷል። በህይወትህ ቅድስናን አግኝተህ መንግስተ ሰማያትን ወርሰህ በዛ ከእግዚአብሔር ጋር ልትኖርበት የምትመኘው ህይወት ሁሉ ያንን ለማድረግ የምትራመደው መንገድ የምትወስደው እያንዳንዱ እርምጃ የቅድስና መንገድ ሁሉ የጽድቅ መንገድ ሁሉ ቤተክርስቲያን ውስጥ የምታሳልፈው የንስሐ የስጋው ደግሞ የብዙ ነገሮች በተለይ በመንፈሳዊ ህይወት የምትሄደው ሁሉ ፈቃዱ ነው የማይከለክለው ቀድሞ የፈቀደው ነገር። ሁለተኛው ደግሞ ምስጋና በሁሉ አመስግኑ ብሏል። ይህ የእግዚአብሔር ፈቃድ ነውና ብሏል ቅዱስ ጳውሎስ። ስለዚህ በሁሉ ማመስገን ምክንያቱም እንድታገለግል እንድታመሰግን የተፈጠርከው እንደ መላእክት አንተ አመስገኝ እንድትሆን የተፈጠርከው። ሄደን ነገ ምንም ስራ የለንም እግዚአብሔርን እንደ መላእክቱ ቅዱስ 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 እያለን ዘወትር ማመስገን ነው ስራችን። ያንን ህይወት በዚህ ተለማምደህ እንድትኖር ይሄ የተገለጠው ፈቃዱ ነው እና ምንድን ነው እንዳደረግ የምትፈልገው ብለህ መጸለይ ሁሉ አያስፈልግም። አሁን ግራ መጋባት ራሱ አያስፈልግም። በቃ የእግዚአብሔር ፈቃዱ በቅድስና ህይወት በምስጋና ህይወት እሱን መስለህ በቃ እሱን ወደ መምሰል ደረጃ የሚያስኬዱትን የቅድስና ደረጃዎች ሁሉ አልፈ መጨረሻው እንደ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም ክርስቶስን ምሰሉ እንዳለ ክርስቶስን ለመምሰል በምታደርገው ጉዞ ውስጥ እሱን መስለህ እንድታልፍ ይሄ የተገለጠው የእግዚአብሔር ፈቃድ። ግራ የሚያጋባ ነገር የለም። ግን ሰው በህይወቱ ብዙ ነገሮች ይገጥሙታል። በእያንዳንዱ ዲሲሽን ውስጥ ግን ቀደም እንዳልኩ እግዚአብሔርን ከልብህ ከወደድከው ይሄ ነገር እግዚአብሔርን ያስደስተዋል ወይስ አያስደስተውም የሚሉ ነገሮች ይመጣሉ። እግዚአብሔር የፈቀዳቸው ግራ የሚያጋቡ ነገሮች አሉ። ለምሳሌ እዚህ ምድር ላይ ለምንድን ነው ሰው በጣም ኢፍትሃዊ የሆኑ ነገሮች ይደረጋሉ እና እግዚአብሔር ለምን ይፈቅዳል የሚለው ይህን በጣም ሌላ ኮንሰፕት ነው። ከኛ ጋር በደንብ አያያዝም፣ ግን ላንሳው ባጭሩ ልቋጨው። ዊል ኤንድ ፐርሚሽን ይባላል። ውድና ፍቃድ ማለት ነው። ቅዳሴያችን ላይ ጌታዊ ውድና ፍቃድና ውድን እናደርግ ዘንድ ስልጣን ይላል። እግዚአብሔር የሚወደው ነገር አለ፣ ከዛ የሚፈቅደው ነገር አለ። የማይወደው ነገር አለ፣ ግን የሚፈቅደው ነገር አለ። እግዚአብሔርን ለምን ማለት አትችልም። አሰራሩን ልጠይቅ አትችልም። ስለ እግዚአብሔር ፍርድ በጣም ብዙ ነገሮች ተብለዋል። እንደውም መጠየቅ እንኳን ብንችል ሰርች ብናደርግ ብዙ ቪዲዮዎች እናገኛለን። የእግዚአብሔር ፍርድ እንዴት እንደሚሰራ እግዚአብሔር እንዴት እንደሚፈርድ መጠየቅ አንችልም። ለምን ማለት አንችልም። ኢፍትሃዊ የሆኑ ነገሮችን ለምን ፈቀደ ማለት አንችልም። ምክንያቱም እግዚአብሔር ስለሆነ ነው፣ መመርመር የማትችለው አምላክ ስለሆነ እና ዊል ኤንድ ፐርሚሽን ውዱ ግን አለ። ገብቶሃል? አሁን አንተ ሰው ስትረዳ እንድትረዳ ፈቅዶልሃል። እጅህ እንዲታዘዝ፣ ልብህ እንዲታዘዝ፣ ገንዘቡ እንድታገኝ እግዚአብሔር ፈቅዷል። በዛው ልክ ይወደዋል። ስለዚህ አንተ ትኩረት ማድረግ ያለብህ የሚፈቅደው ነገር ላይ ብቻ አይደል። ምክንያቱም ኃጢአት ስትሰራ እየፈቀደልን አይደል? ያንን መጥፎ ኃጢአት ስትሰራም እየፈቀደልን የእሱ ፍቃድ ስለሆነ። ግን ውዱ ምን ላይ ነው? የሚወደው ነገር ምንድን ነው? ያ ዊል ኤንድ ፐርሚሽን በጣም ዲፈረንስ ያላቸው ጉዳዮች ነው። እግዚአብሔር ለሁሉም ነገር ተጠያቂ ልታደርገው አትችልም። አንተ እንደውም አንድ ምሳሌ ይሰጣል። ከላይ ከፎቅ ላይ ሆነ ሁለት መኪኖች እነዚህ መኪኖች ሊጋጩ ነው፣ ሁኔታቸው አይተህ ሊጋጩ ነው ብለህ ቢጋጭ ተጠያቂ ነህ ለመገጫታቸው? አይደለም። ግን ስላወቅ እንደውም አንድ መምህር ምንድነው አንድ ሐኪም ጥሩ ምሳሌ ነው። በቃ የጤና ሁኔታን አይቶ ከ3 ወር በኋላ አይነ ይጠፋል በዚህ በሽታ ምክንያት ቢለ ከዛ ከ3 ወር በኋላ አይነ ቢጠፋ የሐኪሙ ተጠያቂነት የለበትም። የሐኪሙ ተጠያቂነት የለበትም። ያ ቃል ስለሚያውቅ ነው። እና ክርስቶስ እግዚአብሔር ለእያንዳንዱ ነገር እሱ ነው የፈቀደው እሱ ነው ያደረገው ማለት አንችልም። ስለሚያውቅ ነው። እና ፈቃደ እግዚአብሔርን በዛ ልክ መረዳት ያለብን ይመስለኛል። ስለዚህ ሰዎች ከፍላጎታቸው አንጻር ፈቃደ እግዚአብሔርን በህይወታቸው እየከተቱ እግዚአብሔርንም የማማረር መንገድ ውስጥ ይገባሉ ሚል ሐሳብ ስላለኝ ነው። ይሄን እግዚአብሔር አልፈቀደም ማለት ነው። ይሄንንም ሳደርግ እግዚአብሔር አልፈቀደም፣ ይሄንንም ስራ ስሰራ እግዚአብሔር አልፈቀደም። ገብቷል? ፈቃደ እግዚአብሔርና ፍላጎት ጋር እያገናኙት ማለት ነው። ስለዚህ እዚህ ላይ ምንድነው የምትለው? እሱ አንደኛው ሐሳብ በነገራችን ላይ ሰው ቀደም እንዳልኩ ነው። በቃ ማረጋገጫ ስለምትፈልግ ነው። አምላካዊ ማረጋገጫ ይፈልጋል ሰው። ገብቷል? አንተ ነው የፈለግከው፣ እግዚአብሔር ፈልጎት አይደለም። ለፈለግከው ነገር ግን እግዚአብሔር ተስማማለህ አትስማማም እያልከው ነው። ከዛ በሆነ መንገድ እንደተስማማ ይመስልህና ትገባበታል። ከዛ እግዚአብሔር የፈቀደው ነው ትላለህ። እንዲህ የሚባል ነገር ሲሳካ እግዚአብሔር የፈቀደው ሳይሳካ አልፈቀደው እንደዚህ የሚባል ነገር የለም። አንተ ነህ ስለ እግዚአብሔር ፈቃድ ብለህ መኖር ያለብህ። በነገራችን ላይ እግዚአብሔር እኔ በጣም እግዚአብሔር የቲም ማሽን አይደለም ብዬ አውቃለሁ። ብዙ ጊዜ እግዚአብሔር የቤት ሰራተኛም አይደለም። በነገራችን ላይ አገልጋይም አይደለም። አንተ በፈለግከው መንገድ የሚሄድልህ አምላክ አይደለም። በነገራችን ላይ አንተ ነህ እኮ እንድታገለግለው የተፈጠርከው። እኔ ይጠፋብናል መሰለኝ
የፈጠረህ እንድታገለግለው ነው፣ መልሰህ እንድታገለግለው ነው። እግዚአብሔር እንግዲህ አባታችን ነው፣ ግን ጌታችንም ነው። በነገራችን አዛዣችን አለቃችንም ነው እግዚአብሔር። ባሪያ ነህ እግዚአብሔር ፊት እና ያን ማሰብ ያስፈልጋል። ለዚህ እንደውም ጥሩ ጥቅስ የሚሆነው የአውግስቲን ጥቅስ ነው። እግዚአብሔርን ውደድና ከዚያ የወደድከውን ሁሉ አድርግ ይላል። ስለዚህ እግዚአብሔርን መውደድ ካስቀደምክ እግዚአብሔርን የወደደ ሰው እግዚአብሔር ለሚወደው ነገር ነው እየተገዛ የሚሄደው። ምክንያቱም ሀሳቡ፣ ፍቃዱ፣ ፍላጎቱ ሁሉ ነገሩ እግዚአብሔር ይሆናል እና እግዚአብሔር ስለሚወደው ነገር ነው። አንተ የሆነ ሰው ስትወድ አበባ የምትወድ ከሆነ አበባ ነው ታመጣላት፣ የማትወድ ከሆነ አታመጣላት። ስለዚህ አንተ ስለፈለክ አይደለም፣ ያ ሰው ስለሚወድ ነው። እና ትጠይቃለህ፣ ምንድን ነው የምትወደው? ምን ላርግልሽ ትለዋለህ አይደል? ስለዚህ የሚወደውን ነገር ትፈልጋለህ ያንን ሰው ለማስደሰት። እና እግዚአብሔርን ከወደድከው ለማስደሰት ብለህ የአንተን ፍቃድ ትተህ ነው የምትሄደው። እና የራስን ፍቃድ መተው በጣም ትልቁ መሰረት ነው። ቅዱስ ጳውሎስ ደግሞ ሲጨምር እግዚአብሔር እንደ ሐኪም እና እንደ አባት ያደርጓል። ሲርብህ ዳቦ ይሰጣል፣ ሲያምህ ደግሞ መድኃኒት ይሰጣል። መድኃኒቱ ግዴታ ጣፋጭ መሆን የለበትም። ገብቷል? መራራ ነው። ሳሶ እግዚአብሔር እንድትድን በሱ መንገድ እንድትሄድ የሚፈቅዳቸው ነገሮች እንድትሄድበት የሚፈቅድልህ መንገዶች በጣም አስቸጋሪ መከራ ያለባቸው ሊሆን ይችላሉ። ያ መድኃኒት ነው። መራራ የሆነ መድኃኒት የሚሰጥ ግን የሚያክምህ ሐኪምህ እንደሆነ አድርገህ አስብ። ያኔ ፈቃደ እግዚአብሔርን በልብህ ለመቀበል አትቸገርም ይላል ቅዱስ ጳውሎስ። በዛ መንገድ ማሰብ አለብን እና ሁሌ የምናወራው ነገር ክርስትና ስለ እግዚአብሔር ብሎ ሁሉን መተው ነው፣ ራስን መካድ ነው። የራስን ፍቃድ ትተህ የእግዚአብሔርን ፍቃድ ማስከተል ነው እንጂ አንተ ለምትፈልጋቸው ዓለማዊ ለምቾትና ለፈለከው መንገድ ሁሉ እግዚአብሔርን አጋዥህ ለማድረግ ማረጋገጫ ፊርማ እንዲፈርማል አይደለም። ያንን ማሰብ አለብን እና የእግዚአብሔርን ፍቃድ የምር እየፈለክ ያለው እግዚአብሔርን ባያስደስተው ልትምተው የምትችለው ነገር ነው። ገብቶሃል? አሁን ብዙ ገንዘብ ኖሮ አንተ መኪና ልግዛ እግዚአብሔር ተወዷል ምናምን የምትለው እውነት ማረጋገጫ ፈልገህ ነገ ቢጋጭ ነገ መኪናው ነገር ቢሆን ልዞር ነው አንተን አስፈቅጄ ነው የገባሁበት ልትለው። ቢከለክልህ እኮ አልቅሰህ የምትመለስበት ነገር አይደለም። አብዛኞቻችን እግዚአብሔር ቢከለክለን ከማድረግ ወደ ኋላ የምንላቸው ነገሮች አይደሉም እግዚአብሔር የምናስፈቅድ። አንድ ጊዜ እዚሁ ላይ ያወራሁት ይመስለኛል። አንድ ልጅ ሄዶ አንድን አባቴ ግራ ተጋባ፣ ሁለት ሴቶች ወድጄ ግን ትክክለኛው ፍቅር ለማን እንዳለኝ አላቅም፣ ማንን ማግባት እንዳለብኝ አላቅም ይላቸዋል። እና ምን እናርግ እንደው እግዚአብሔር ግን የሚፈቅደው የትኛውን ነው ምናምን ሲላቸው፣ ግን እኔ አላቅም፣ ግን ያው መንፈስ ቅዱስ ከመራን እጣ እናርግና ጸልየን ምን ብለን አንዱን እንግዲህ እናነሳለን አሉ። ያስማማል? አዎ ያስማማል። እና እጣ ተደረገ፣ ተጸለየ፣ ምን አለ መጨረሻ ላይ አማትበው አነሱና ሰጡት። ሲያነበው አባ ድጋሚ እንሞክራለን። ስለዚህ የሰውዬ መጀመሪያ የሚፈልገው ሰዋል ገብቷል። ግራ ተጋብቶ አይደለም፣ ውስጡ የሚፈልጋት አንዲት ሴት አለች ነው። ገብቷል። ይሄ ዳይሬክት በነገራችን ላይ እንዲህ ለምትፈተኑ ሰዎችም ይሆናል። የራስህን ፍቃድ ሳታወጣ የእግዚአብሔር ፍቃድ መክተት አትችልም። እንደውም አባቶች ምሳሌ የሚሰጡት ምንድነው፣ ወይን ያለበት ጠርሙስ ላይ ውሃ መክተት ወይ ደግሞ ሌላ ነገር መክተት ከፈለክ መጀመሪያ ምንም ታደርጉ ወይኑ መድፋት ነው። ላዩ ላይ ያከተው ከዛ ታጥበዋለህ አይደል? ከዛ ሽታው ታደርቀዋለህ፣ ሽታው እንዲጠፋ፣ ከዛ ውሃ የምትከተው። የራስህን ፍቃድ ሙሉ ለሙሉ ኒውትራል መሆን እስክችል ድረስ ከራስህ ጋር ተፋጠ ጨርሰህ ነው ወደ እግዚአብሔር መሄድ ያለብህ። ይሄ ነገር ቢከለክለኝ አይከፋኝም ወይ ቢሰጠኝ በጣም ደስ አይለኝም ወይ ገብቷል። በዛ ኒውትራል ሆኜ አይ ጌታ ይሄንን ነው ፈልገው ሳልል መሄድ እችላለሁ ወይ? እሱ ደረጃ ላይ ከደረስክ በኋላ በትክክል የእግዚአብሔር ፍቃድ ራስህ ህይወት ላይ አፕላይ ወደ ማድረግ ትደርሳለህ ማለት ነው። ለዛ ነው አስቀድማችሁ ራሳችሁን ካዱ ያለው። ሊከተለኝ ሄድ አስቀድሞ ራሱን ይካዱ። ፍላጎትህን ተው መጀመሪያ፣ ፍቃድህን ውድህን መጀመሪያ ተውና ና የምር የምትፈልገኝ ከሆነ ገብቷል። አንተ እዚህ ሀገር መኖር የምትፈልግ ከሆነ በጣም የምትወዳት ሴት ደግሞ ሌላ ሀገር መኖር የምትፈልግ ከሆነ በትክክል መተው የምትችላት አይነት ፍቅር አለው። በዛ ልክ በጣም የምትወደውን ከተማ ገብቷል። በዛ ልክ በጣም የምትወደውን ቤተሰብን ሰው እናትና አባቱን ይተዋሉ የተባሉ ምን ያህል ስለሚወደው ነው ያነሱ የራሱ ያህል አድርጎ ስለሚወደው ፍቅር በተባለው ነገር ስለገባ በጣም ይወዳቸው የነበሩትን እናትና አባቱን ሁሉ ይተዋል። አንተ ያንን ሰው ከምትወደው በላይ እግዚአብሔርን ካልወደድከው ምንም ነገር ልትሰዋለት ፈቃደኛ እግዚአብሔር አልፈቀደም ምናምን ሲባል የምሰማበት አንዳንድ ቦታ አለ። ለምሳሌ ሁለት ባለ ትዳሮች ተፋተው ምናምን አይ ይሄን ትዳር እኮ እግዚአብሔር አልፈቀደውም ይላሉና እግዚአብሔር በኔጌቲቭ ኢንቴንሽኖቻችን ውስጥ ፍቃዱን አይከትም። እንደዚህ ነው ማምነው። አዎ ማለት እኛ የምናስበውን ያክል የምንደርስባቸውን መጥፎ ቦታዎች በሙሉ እግዚአብሔር ስላልፈቀደ ነው ብለን የምናልፍበት ምንም መንገድ አይሰጠንም። በትዳር መፋታት ውስጥ የእግዚአብሔር ፍቃድ ፍጹም የለበትም። ስለዚህ
በእኛ በምንፈጥራቸው እኛ ህይወት ላይ ሀፕን በሚያደርጉ መጥፎ ነገሮች በሙሉ እግዚአብሔር እንደ መጽናኛ ነው መሰለኝ አንዳንድ ሰው የሚጠቀመው። መጽናኛ ማለት አይ በቃ እኔ ከዩኤል ጋር ስለተጣለው ማለት ዩኤልን ስለማልወደው ከዩኤል ጋር መጣላቴን እንደ ጉድ ኦፖርቹኒቲ አይቼ ወይ በቃ እግዚአብሔር አልፈቀደውም እኔና እሱን ጓደኝነት አልልም። ገባ? ስለዚህ ልናስብ የሚገባው ነገር እግዚአብሔር ያልፈቀደው ኔጌቲቭ ኢንቴንሽን የለም። ገብቷል? ለሌ የፈለኩት ተረድተኛል። እግዚአብሔር የማይፈቅደው ወይ ደግሞ እግዚአብሔርን መሀል እየከተተን የምናስገባቸው የኛ ፎልቶች አይኖሩ። ሁልጊዜም የራሳችን ፈቃድና ውድ እንደሆኑ ልናስብባቸው ይገባል፣ ብዙ ጊዜ ስለምንሸወድበት። መልካም። ስለዚህ ይህንን ተያይዞ ማለት ነው ከሰዎች ጸባይ አንጻር፣ ከምናደርጋቸው ከህይወት ተሞክሯችን አንጻር፣ ከምናልፋቸው ውጣ ውረዶች አንጻር እንዴት ነው የእግዚአብሔርን ፈቃድ የምናውቀው? ማለት ፖይንቶች ይኖራሉ ወይ? በዚህ ቅድም የጠቀስናቸው ፖይንቶች እንዳሉ ሆኖ ነገር ግን ሰዎች ግልጽ ሆኖ እንዲረዱት የሚፈለገው ነገር የእግዚአብሔር ፈቃድ የሚገለጥበት ነገር ምንድነው? ቅድም መጀመሪያ እንዳልኩ የተገለጡ ፈቃዶች አሉ። እነሱን ትተናቸው ነው በጣም ኮንፊውዝ የምትሆንበት ነገሮች ስትገባ እንዴት ነው ዲሳይድ ማድረግ የምትቸገርባቸው ነገሮች ስትገባ መጀመሪያ ኢንቴንሽን ማወቅ። ለምንድን ነው ፈቃድ እግዚአብሔርን ይጠይቁ ያሉት እና ማልፈልገው ነገር አለ እና መጀመሪያ የጠቀስነውን ነገር መርሳት ያስፈልግም። የተገለጠው ፈቃድ አለ ቅድስና ህትምና የሚለውን በደንብ እሱን ማርገጥ ያስፈልጋል። ሁለተኛው ነገር ኢንቴንሽንህን ማወቅ። ለምንድን ነው እየጠየኩ ያለሁት ብለህ ራስን ፈትሽ። መጀመሪያ የምር እግዚአብሔር ስለሚወደው እግዚአብሔር ማስደሰት ስለፈለኩ ነው ወይስ የራሴን ፈቃድ ለማሟላት ነው? ኒውትራል ሳትሆን ወደ መጠየቅ ውስጥ እንዳትገባ። ገብቷል? የራስን ፈቃድ አውጥተህ ሳጥል የእግዚአብሔር ፈቃድ መክተት ስለማትችል መጀመሪያ ጸልይ። ጌታ ሆይ አንተን ፈቃድ እንዳስቀድም፣ ወደ አንተ ፈቃድ እንዲሄድ፣ አንተ ብቻ ወደምትፈልገው ነገር እንዲሄድ፣ እኔ የምፈልገው ሳይሆን አንተ የምትፈልገው ነገር እንዲሆን ብለህ ጸልይ። መጀመሪያ ከልብህ አውጣው፣ ራስህን ካድ። ከዛ በኋላ ነው የሚቀጥለው። እና ብዙ ነገሮች የተገለጠው የመጀመሪያው መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ላይ በጣም በብዙ ሰዎች በነቢያት በሐዋርያትም በየትኛው መንገድ ውስጥ እግዚአብሔር ፈቃዱን ገልጧል። እና መጽሐፍ ቅዱስ የሚያነብ ሰው በእያንዳንዱ ነገር ውስጥ የእግዚአብሔርን መነጽርነት ያያል። እግዚአብሔር ነገሮች እንዴት እንደሚመለከት ያውቃል። ሰው አትሸወድም ማለት ነው። እና መጽሐፍ ቅዱስ እናንብብ ባይ ነኝ እኔ። መጽሐፍ ቅዱስ ውስጥ ያልተገለጠ የእግዚአብሔር ፈቃድ የለም። መጽሐፍ ቅዱስ ውስጥ ያልተገለጠ የእግዚአብሔር ፈቃድ የለም። ብዙ ነው። እና ስለ ጸሎት በሰራውን ኤፒሶድ ላይ ቅዱስ ኤፍሬም ሶርያዊ ጸሎት ማለት እግዚአብሔርን ማነጋገር ማለት አይደለም፣ እግዚአብሔርን ማናገር ነው። መነጋገር ከፈለግ በጸሎት ጠዋት ነግረኸው ማታ ገብተህ መጽሐፍ ቅዱስ ስታነብ ደግሞ እያናገረ ነው፣ እሱ ደግሞ ሲናገር እየሰማኸው ነው ብለን ነበር። የእግዚአብሔርን ፈቃድ የምታውቀው በቅዱሳት መጽሐፍት ነው። መጽሐፍ ቅዱስ የምታነብ ከሆነ በተለይ አዋልድ መጽሐፍት ደግሞ በደንብ የምናነብ ከሆነ አሁን ቤተክርስቲያን አባቶች የሚጽፉትን መጽሐፎች፣ የህይወት የሆኑ መጽሐፍቶች፣ የእነ አቡነ ሽኖዳን መጽሐፍት በጣም በቃ መጽሐፍት፣ የቤተክርስቲያን መጽሐፍት አንባቢ የሆነ ሰው በነገሮች ላይ ነገሮች እንዴት መመልከት እንዳለበት፣ ምን መወሰን እንዳለበት ያውቃል። ቀላሉ መንገድ ነው ነገራችን። አንብብ፣ በቃ መጽሐፍ ቅዱስ አንብብ፣ ቅዱሳት መጽሐፍትን አንብብ፣ የቤተክርስቲያን መጽሐፍትን አንብብ፣ ተማር። ከምንም ነገር በላይ ደግሞ ቃል እግዚአብሔር ትክክለኛው እውነተኛው የእግዚአብሔር ፈቃድ መገለጫ ነው። እንግዲህ አሁን በዚህ ውስጥ በጣም ብዙ ጊዜ በዚህ ፖድካስት ውስጥ እግዚአብሔር ፈቃዱ ምን እንደሆነ ያወቁ ሰዎች ይኖራሉ። ኢዩኤል ጎበዝ ስለሆነ ይሄን ጎበዝ ስለሆነ አይደለም፣ እግዚአብሔር ስለሚያናገር ነው። ስለዚህ የትም ቤተክርስቲያን ሄደህ የምትሰማው ቃል እግዚአብሔር ሊያስተምር ይችላል። እና አንተ ብቻ እግዚአብሔር በየቀኑ አስተማሪ እንደሆነ መማር ግን ያንተ ድርሻ እንደሆነ ማወቅ የጀመርክ ቀን ያኔ መማር ትጀምራለህ። ግራ በተጋባ ጊዜ መጽሐፍ ቅዱስ ውስጥ ገልጦ ሊነግር ይችላል። በአንድ ሰው ታሪክ ቤተክርስቲያን ሄደህ ስትማር የሆነ ስብከት ስትከፍት በአንድ አስተማሪ አድሮ ፈቃዱ ምን እንደሆነ ሊነግር ይችላል። እነዛን ነገሮች ማድረግ፣ የዛሬን ህይወት መኖር፣ አሁን ያለበት ቦታ ላይ ታመን። በቃ ነገ አትበል። የዛሬ 10 ዓመት ጉዳይ ትልቅ ጉዳይ አታስብ። ዛሬ ባለበት ቦታ ለጓደኛ ለስራ ታመን። እግዚአብሔር በራሱ ጊዜ ይገልጥልሃል፣ ፈቃዱን በራሱ ጊዜ ይመራሃል። እና የሆነ ቴክኒካል ነገር አይደለም። በጣም መጠንቀቅ ያለብን ቴክኒካል ነገር አይደለም። የእግዚአብሔር ፈቃድ የሆነ ነገር ካልኩሌት አድርገህ ምናምን የምታገኘው አይደለም። በቃ ራሱ ሲፈቅድ የሚያሳየህ ነገር፣ ሲፈቅድ የሚሰጥህ ነገር ነው። ፈቃድ አይደል የተባለው ሲሰጥህ ማለት በቃ ሲፈቅድ ይፈቅድልሃል። ዝም ብሎ መኖርን የመሰለ ነገር የለም። ባለበት ቦታ ግን ታምን፣ በትንሹ ታምን በትልቁ ሾመሃለሁ ስለተባለ ማለት። ሁለተኛውና ሌላው በጣም ወሳኙ ነጥብ ደግሞ ምክርን መጠየቅ ነው። ግን የምትፈልገውን አይደለም። በጣም ብዙ ጊዜ እንግዲህ የንስሐ አባት በንስሐ አባት ነው አይደለ? ግን የምትፈልገውን የሚነግሩ የንስሐ አባት አይደለም። ይሄ ገብቷል። አሽሞን ምን ነግራቸው ራስህ እንዲያዞሩ አርጋቸው ምናምን ከዛ አሉኝ እኮ ምናምን በትክክል የሚነግር
እውነተኛ ክርስቲያናዊ ባልንጀራ ያስፈልጋል። እውነቱን የሚነግር ሰው እውነተኛ ባልንጀራ ይላል ቅዱስ አፈወርቅ። ስህተትን የሚነግር ሰው ወደምትፈልገው የሆነ ሳይድ ይዘህ የምትመክረው ምክር የምትጠይቀው ሰው ሳይሆን እውነታውን ከእውነቱ ጋር እንድትጋፈጥ የሚያደርግ ሰው ጋር መሄድ፣ በተለይ ንስሐ አባትን የመሰለ ምክንያቱም እግዚአብሔርን መስለው ስለሚያወሩ ራሳቸው የእግዚአብሔር አምሳያ ይንተ እግዚአብሔር የእግዚአብሔር አይን ስለሆኑ ነገሮች የሚበት መንገድ እግዚአብሔር አይን ስለሆነ እነሱ ፊት ማቅረብ ሀሳቡ አባ ምን ይላሉ እነሱ ለነፍስህ አስበው በነፍስ ሚዛን መዝነው ስለሆነ የሚመልሱልህ በትክክል የእግዚአብሔር ፍቃድ ማወቂያ መንገድ ነው። ሌላ መጨመር እችላለሁ። ጸሎትን እግዚአብሔርን መጸለይ በቃ እና በሄድክበት ሁሉ ጌታ ሆይ የቱ ጋር ነህ ብሎ እንደመፈለግ ትልቅ ነገር የለም። እግዚአብሔርን ፊልም የምታደርግበት ቦታ እና እግዚአብሔር አለ ወይ እዚህ ጋር እና መጸለይ እግዚአብሔር ፍቃድህን አሳየኝ፣ ፍቃድህን ገለጠልኝ፣ አንተ ባለህበት ቦታ ልገኝ፣ አንተ የሌለህበት ቦታ ልገኝ ያልክ እግዚአብሔርን ከልብ ከጸለይክ የማይመልስበት ፍቃዱን የማይገልጥበት ምንም መንገድ የለም። ይሄ ነገር ለህይወት ያስፈልጋል ለነፍሴ በተለይ ከአንተ ጋር ባለኝ ግንኙነት ውስጥ። ምክንያቱም ህይወት ላይ በጣም ማተር የሚያደርገው ነገር ከእግዚአብሔር ጋር መሆንና ለመሆን ብቻ